سلام يا سلام على دميز يا سلام على الطموح الله عليك على الذكريات الكثيرة جالسين ሰላም ቤተሰቦች እንዴት ናችሁ? አማን ነው ወይ? አማን እንዴት ናችሁ? ደህና ናችሁ? ዛሬም እናንተን ያዝናናሉ ብለን ያሰብናቸውን የተለያዩ ቪዲዮዎች ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ዘና ፈታ እንልባችኋለን። ቪዲዮውንም በላይክ ጀምሩት። ሀሳብ አስተያየታችሁን በኮሜንት መስጫው ቦታ ላይ ጻፉልኝ፣ ይደርሰኛል። የተሻለ ነገር ወደ እናንተ እንድመጣ ያግዘኛልና በጨዋነት ሀሳብ አስተያየታችሁን አስፍሩልኝ። ቻናላችን አዲስም ስለሆነ ሰብስክራይብ ያስፈልገዋልና ሰብስክራይብ ያደረጋችሁ ለማለት እናክል ነው። እንግዲህ ቀጥታ ወደ ቪዲዮ እንሄድና ዘና ፈታ እንልባችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በድጋሚ የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልተጋደር አንተ እንዳታረጥበኝ በእናትህ። ማን ነው እግረ የኔ ፍቅር ተቅማጥ ነሽ እንዴ? ለማለት ፈልገህ ነው? እንደምታስብ እኮ አይደለም። ፍቅርሽ መቆጣጠር ስላቃተኝ እንደዛ ነው እንዴ? ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው። እኔ ማር አቤት Biru abbatu ne? Mina abbatu ne siga misao. Ante isistine mindine zigir gindile gimbile min tsaral. Aha bezachu ndennanse. Mindine minna bezaw ante qanda shagille. ልጅቷ ቆማ ትቅር ማነው? ቆማ ትቅር ልጅቷ ቆማ ትቅር። ችግር ጭንቅላት ላይ ቁም፣ አንጀቴ ላይ ብረት ይቁም። ስማ ልጅ ማለት ነው ለጥሎሽ ገመችስ የሚሰጥ ቢጠፋኝ እንኳን ብትስ የሚሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ ብስብስ አትበልበላ። ምን ነው እርሶ ደግሞ አበዙት። እንዴት ሴት ሻይ ዘው ወንዶች ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንዴት እንደዚህ ካላስፈተልኳቸው የነበሩ ሰሞ አፈር በላ። ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳቸው የነበሩ ሰሞ አፈር ድም በላለሁ። አንተ ወይኔ ወሰብና እዘና ሂድ ያምጣ። አንተ ደግሞ ሆነ ነው ውሻ። አንተ ደግሞ ፋራነን በቅና የነገርኩት ነው። ተቀንቀን ይሞታል። ስከበ ወንት ልጅ ቆረጠ ሲባል ሎተሪ ብቻ ይመስለኝ ነበር። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ማለት ችግር አለ። እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩ ምን እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉድ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው ምላችሁ። ይሄ ሲድሮ የሚባለው አፕሊኬሽን በጣም ጥያቄ ውስጥ መግባት ያለበትና አጠራጣሪ አፕሊኬሽን ነው። ለምን አትሉኝም? እኔ ትላንትና ከፈተልኝና ገባው። ስገባ የሆኑ ሰዎች ቪዲዮ ለቋል። ጀስት እና አዶናይ እነ ምናምን ማለት ነው። እና ገብቼ አንድ ሰው ፎሎ አድርጌ ቪዲዮም ላይክ አድርጌ ነበር የወጣሁት። ከዛ በኋላ ግን መልሶ አፕሊኬሽኑ ድጋሚ ቁጥሩን መቁጠር ጀመረ ማለት ነው። አንደኛ ይሄ አፕሊኬሽኑ እንደ ሀገር ለማህበረሰብ ከሆነ ኢንፍሉዌንሰሮችን ብቻ ጠርቶ ለእነሱም ብቻ ያማከለ ስብሰባዊ ፕሮግራም ለምን ተዘጋጀ? ተረዳችሁ? እንደ ሀገር ከሆነ ጀስት የተለያዩ ትልልቅ ቦታዎች አሉ፣ እነሱ ላይ አዘጋጅቶ ቀጥታ ኦንላይን ፕሮግራም እኮ አዘጋጅቶ ስለ አፕሊኬሽኑ
አንዳንድ ፕሮሞሽኖች መስራት ይቻል ነበር። እኛ ግን ምንም ቪዲዮ ባላየንበት ሁኔታ ምንም ኢንፎርሜሽን ባልደረሰን ሁኔታ ኢንፍሉዌንሰሮችን አሁን የሚታወቁ ቶፕ የሚባሉ ኢንፍሉዌንሰሮች ተጠርተው ነው ለነሱ ነው ገለጻ የተደረገላቸው። ተረዳችሁ? ይሄ ማለት ደግሞ በሆነ መንገድ እዚህም ፕላትፎርም ላይ የሆኑ ሰዎች ናቸው ቶፕ የሚሆኑት ማለት ነው። ተረዳችሁ? እኔ አስረግጬ የምነግራችሁ አፕሊኬሽኑ ከፍቶልኝ ነበር፣ ኢሜይል ምናምን አስገብቼ ከፍቼ ነበር፣ አንድ ሰው ፎሎ አድርጌ ነበር፣ ቪዲዮም ላይክ አድርጌ ነበር። የሆኑ ሰዎች ቪዲዮ ለቀዋል፣ ላይክ ፎሎ ምናምን እየተደራረጉ ነው። እኛ ስለ አፕሊኬሽኑ ግን ምንም የምናውቀው ነገር የለም። ስለዚህ ሁላችሁም ቁማር ተበልታችኋል። አሁንም ግልጽ እንዲሆን እንዲደረግልን የምንፈልገው ኢሚዲየትሊ እዚህ ፕላትፎርም ላይ እነሱ ቶፕ ሆኖ ነው የሚጠብቁን ማለት ነው። እኛ ተከታይ ነን ማለት ነው። ስለዚህ ይሄ ፕላትፎርም አሁንም እውነተኛነቱ መረጋገጥ አለበት። ተረዳችሁ? ለምን ትክክለኛ ከሆነ ለምን አሁን ሳይንስና ቴክኖሎጂ ያው ሀገሪቷ መረባላት በዛ መንገድ እኮ ለሁላችንም ግልጽ ማድረግ ይቻል ነበር። እኛ ግን ምንም የሰማነው ነገር የለም። እላያችን ላይ እየተሰራ ያለው ነገር ምን እንደሆነ አናቅም። እንደዚህ ጭንቅላት የሚያሲስ ነገር ነው ጋይስ። ስለዚህ ነገር ትክክለኛ ኢንፎርሜሽን ይኖራችሁ ሁላችንም ከማውረዳችን በፊት ይሄ ነገር ግልጽ እንዲደረግልን እንጠይቅ ጋይስ። ልክ አይደለም ይሄ ፍትሃዊ አሰራር የሚመስል አይመስለኝም። ምክንያቱም አሁን ብዙ ቲክታከሮች ኢሚዲየትሊ ውሸት ሲያወሩ ሰምቻቸዋለሁ። ምንድነው አትሉኝም? እኛም ጋር አልከፈተም ገና አፑ ምን እንደሆነ አናቅም ምናምን። እኔ ኢሚዲየትሊ እና አዶና እየደነሱ ምናምን አፕሊኬሽኑ ላይ ያዛ ፕላትፎርም ላይ ተፖስቶ ላይክ አድርጌያለሁ። ተረዳችሁኛ? ያውቁታል። የሚያውቁትን ነገር ይንገሩን። እኛም ዝም ብለን አንልፋ፣ ህዝቡን ዝም ብሎ አይሸወድ። ስለዚህ ፍትሃዊነት አሁንም ይረጋገጥ። በእንደዚህ አይነት መንገድ ቶፕ እየሆናችሁ እዚህ ቲክታክ የሚባለውን ፕላትፎርም ላይ በሆነ መንገድ ነው ማለት ነው። ስለዚህ ቶፕ የሆናችሁት አናቅም። አስረዱን እስኪ በደንብ። ሲድሮ ስለተባለው አዲስ አፕሊኬሽን ሲያብራራና የአፕሊኬሽን የኢትዮጵያ ኮንተንት ክሬተሮችን ሚሊዮነር የሚያደርግ የሀበሻ ቲክቶክ ነው ሲል ሰምታችሁታል። ነገር ግን ይህንን ከማመናችን በፊት እስኪ ከቴክኖሎጂው አንጻርና ስለ 400 ሺህ ብር ክፍያው እውነታውን እንመልከት። ለማነሳቸውም ነጥቦች አዶናይም ሆነ የዚህ አፕ መስራች ኢንፍራቴክ ሶፍትዌር ቢሮችሁ ጋብዛችሁን የዘለልኩት ነገር ካለ ለማረም ዝግጁ ነኝ። ስለዚህ ምን ታደርጉልኝ ያላችሁ መሰላችሁ? የሲድሮን አካውንት ኮመንት ላይ ታጋርጓቸው። ሲድሮ አፕ ቀደም ሲል በአዲስ አበባ የዲጂታል ትራፊክ ስርዓትን በገነቡትና ከዚህ በፊት በአፕል ኒቪዲያ እና ኢንቴል ውስጥ ይሰሩ በነበሩ ልምድ ባላቸው ኢንጂነርስ የተቋቋመ ኢንፍራቴክ ሶፍትዌር ሰርቪስ የተሰራ ነው። እነዚህ ባለሙያዎች የኢትዮጵያ ኮንተንት ክሬተርስ የሚያጋጥሟቸውን ትልቁን ችግር ለመፍታት እየሞከሩ እሱ ምንድነው? ከስራቸው ገንዘብ ማግኘት ወይም ሞኔታይዜሽን ነው። እንደ ቲክቶክ ወይም ዩቲዩብ ባሉ ዓለም አቀፍ መድረኮች ላይ አፍሪካውያን የውጭ ሀገር የባንክ አካውንት ከሌላቸው ወይም የፔፓል አቋራጮችን ካልተጠቀሙ በቀር ክፍያ ለማግኘት እንቸገራለን። ሲድሮ ግን ተከታዮቻችሁ በቴሌብርና ቻፕ አማካኝነት በቀጥታ በብር ቲፕ እንዲሰጣችሁ በማድረግ ይህንን ታሪክ ቀይሮታል። ነገር ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘው ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁም አንሊሚትድ ፖስቶች ለማድረግ የሚያስችል ክሬተር ፕሮ የሚባል ደረጃ አላቸው። ይህም በጣም አሪፍ ነው። ነገር ግን እውነቱን ለመናገር በጣም የሚያስደነግጡ የክፍያ አማራጮች አሏቸው። የሲልቨር ፕላን በአመት 200 ሺህ ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400 ሺህ ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። እንደ ዩቲዩብ እና ቲክቶክ ያሉ ዓለም አቀፍ ግዙፍ ኩባንያዎች ለኮንተንት ክሬተርስ 100% ነፃ ናቸው። ምክንያቱም አልጎሪዝማቸውን ለማንቀሳቀስና ተመልካቾችን አቆይቶ ለማስቀረት ከፍተኛ መጠን ያለው ኮንተንት ይፈልጋሉ። ሲድሮ ድርጅቶች ወይም ግለሰቦች በቀን ጥቂት ፖስቶችን ለማድረግ ብቻ 400 ሺህ ብር የሚያስከፍል ከሆነ ገና ከመጀመሩ በፊት የራሱን እድገት እያነቀው ይመጣል። አፕሊኬሽኑ ክሊንና ማራኪ ገጽታ አለው። ነገር ግን የሰብስክሪፕሽን ሞዴል አሳማኝ ማብራሪያ ያስፈልጓል ብዬ አስባለሁ። እውነት ለመናገር እስካሁን ይህንን አፕሊኬሽን ምን ይሁን ምን አይነት እንደሆነ እንኳን አላየሁም እና የሚወራ ወሬ ደግሞ ትንሽ ስላወዛገበኝ ነው እና ወደ እናንተ ያመጣሁት። ምንም ነገር ከማድረጋችን በፊት ኢንፎርሜሽን ሊኖረን ያስፈልጋል እና በዛ አግባብ ይሁን ለማለት ነው። በዛም አለ በዚህ አመዛዛኝ አእምሮ አለ። አመዛዝነን የሚጠቅመን ከሆነ እንጠቀምበታለን፣ የማይጠቅመን ከሆነ ደግሞ እንደዛ ነው ብቻ። ምላሽ እንደምትሰጡ ፎሎን አፍያድ ፒስ አውት። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ
መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረግክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ወንድሜ አዶናይ ይህ ቪዲዮ ለአንተ ነው። እኔ በአንድ አፕሊኬሽን አማካኝነት ሚሊዮነር ሆኛለሁኝ። አንተ ደግሞ በሲድሮ አፕ አማካኝነት የኢትዮጵያ ወጣቶችን ሚሊዮነር አደርጋለሁ ብለህ ተነስተሃል። እኔ ሚሊዮነር ከሆንኩበት አፕ ላይ ካገኘሁት ልምድ ከኤክስፔሪንሲ አንድ ምክር ልምከርህና ይህንን ምክሬን ወስደህ አንተ አፕሊኬሽን ላይ እንድታስገባው ጠይቀሃለሁኝ። ይሄ ከሆነ በጣም ብዙ ነገር ይስተካከልልሃል ብዬ አስባለሁኝ። እሱ ምንድነው? እዛ አፕሊኬሽን ላይ ኤጀንሲ የሚባል ነገር እንድታስገባበት ጠይቀሃለሁኝ። ምንድነው? ምን እያልኩ መሰለህ? አንድ ሰው ኤጀንሲ የሚባል ነገር ካለና አንተ ከምታገኘው ኮሚሽን ላይ ማለትም 70 በ30 ከሆነ ምሳሌ 70 ለልጁ የሚደርሰው ከሆነ 30 ደግሞ ለድርጅቱ የሚገባ ከሆነ ከዚህ ከ30 ላይ 10ን አንስተህ ኔትወርክ ማርኬቲንግ አስገብተህበት ለኤጀንሲዎች ብትከፍል እነዛ ኤጀንሲዎች ግዴታ ከልጆቹ ኮሚሽን ለማግኘት ብለው ልጆቹን ሰፖርት ያደርጋሉ። እኛ የምንሰራበት አፕሊኬሽን ላይ ኤጀንሲ የሚባል ነገር አለ። ፕላትፎርሙ የላይቭ ስትሪም አፕ ነው። እዛ ላይቭ ስትሪም አፕ ላይ ግን ልጆቹ ላይቭ ስትሪም አድርገው በሚያገኙት ኮሚሽን ድርጅቱ በሚጠቀመው ጥቅም ለኛም ይከፍለናል። ይሄ በሚያደርግበት ሰዓት ልጆቹን እኛ ሰፖርት እናደርጋቸዋለን። ላይቫቸው ካላማረ ላይቫቸው እንዲያምር፣ የሚለቁት ቪዲዮ የማያምር ከሆነ እንዲያምር የተለያየ ጋይድ እናደርጋቸዋለን እንደ ወንድምነት። ይሄ ስራ ስለሆነ ሙድ ከመያዝ እነሱ ላይ ይልቅንስ እነሱን ሰፖርት እናደርጋቸዋለን። ለእነሱም ጥቅም ለእኛም ጥቅም ሲባል ማለት ነው። እነሱ ኢንካም ሲያገኙ እኛም ኢንካም ስለምናገኝ ይህን ነገር እንተጋገዛለን። ይሄ ደግሞ መተጋገዝ ደግሞ ኢትዮጵያዊነት ነው። ስለዚህ አንተ ከምታገኘው ወይም ደግሞ ድርጅቱ ከሚያገኘው 30% ላይ የሆነች ኮሚሽን ይዘህ ለኤጀንሲዎች ብትከፍል እነዛ ኤጀንሲዎች ልጆቹን ሰፖርት ያደርጋሉ፣ በደንብ አድርገው ጋይድ ያደርጋሉ። ይህንን እያደረግን እኛ ሚሊዮነር ሆናል። ሶ ይሄ ነገር ይጨምር ለማለት ነው። ምላሽን እጠብቃለሁ። ቴንክ ዩ جايوس من الزاوية ذمز في زاوية جايوس يدور سبيل لكن مز يتفادى مز يا سلام يا سلام على ذمز، يا سلام على الطموح، الله عليك على الذكريات الكثيرة. جالسينا يتلاعب لازم يذكرها، وهذه هي لازم يذكرها. عداوة مع جالسينا مستحيل تنتهي فيصل. ይሄ ቤት ጋርድ የለውም እንጂ ክለብ አረጋችሁታ አንተ ውሻ። ኧረ አባዬ ምንድን ነው? የት ሄጄ ልረፍሽን? የት ደግሞ የማንን ኬፕ ነው ያደረገው? እቺ ተሺ አስተቶት አስገብቼለን ነው። እባክህ የተሼን ነው ልብን አውጥቶ በእጅ ሰጠ። የዛኔ በደንብ ታውራ። ደህና ናችሁ ጋሽዬ? ዊ የኔ እናት ዊ አታ ወይኔ አተ ድምፅቶ እንጂ ምን ለቅሶ ቤት ነው ያለ ሞቅ አድርገው እንጂ ሊልሽ ይኸውልሽ እሷን የሚገልጽ ዘፈን እያልኩ ድምፅ ስጠው እያልኩት ነው የመጣሽው። እድሜ ረጅም ነው ማለት ነው። አታ ገንዘባችን የጨረስን ዘፈን ምን ገንዘብ ነው? የቅርብ ጊዜ ዘፈን አንዴ ምንድን እና እኔ የቅርብ ጊዜ ገንዘብ የለኝም ነው። ኧረ ሸባባዬ እስቲ ሞቅ አድርገው። ሄሎ ባሻ ልነሳ ነው። ጸሎቴ ምን ሆነና? ጸሎቴ ምን ሆነ? እንዳለ ያንሳችሁ ምድረ እባብ ሽማግሌ። እድር አንተ ብቻ ነው ያልከፈልከው። ሰብስበን ልንነሳ ነው። እድር አልተከፈለም? አዎ ና ክፈል። ወይኔ ተቀጣሁ። ወይኔ አንተ እሱ ነው ተረኛ ነው አይደለም። ጭራሽ ትገባበዛል። አንተ የነሽ ቤቢ ስንት ካርቶን? ኦኬ ዊ ሶሪ። ስንት ሊትር? 1 ሊትር። አንድ ፈንዲሻ ነው እንዲህ ብታፈንዱት ቤቢ። እኔ ባለ ሊትሩን ካርቶን ያው አሁን በሹፌር ይልክልሻለሁ። ደርዬ ጨረስክ? አጥባ መኪናውን በቃ አንዴ በእናትህ ተባበረኛለህ። እልካለሁ የኔ ጌታ ደርዬ። አጥበህ በዛው ለሽሜ ነው የምትሰጠው። መኪናው ውሰደው በዛው በእግዚአብሔር እምቢ እንዳትለኝ በለው። እኔ አልፈልገውም ጊዜ። አሁን ደግሞ ከአባዬ ጋር ተጣልቻለሁ እንጂ ይመጣ ነበር። ጓደኞቼ ጋር ተሰብስቤ የ2024 ሬንጅ ሮቨር ይዞብኛል። በጣም ያው ጓደኞቼ አንተ የከካም ልጅ እያሉኝ ነው እስካሁን። አምጣው ስልኩን አምጣው። አባዬ አታረገውም። አምጣው ስለ ፈጣሪ አባዬ። ኧረ ባሺ ተውት። ሊሊሾ አንቺ አያገባሽም። ሊሊሾ አትግቢ በዚህ ውስጥ። ኧረ ለእሷ ብዬ ነው። ስማ 4 ሺህ ብር ታመጣለህ? እልካለሁ። የኔ ልጅ እንዴት ዋልሽ? በእናትሽ እስቲ ልጅ ምግብ ብላ በይልኝ በእናትሽ። ይኸው ስንት ሰዓቱ ከበላ ምግብ። ሁለተኛ ልጅ ፒዛም አላመጣም። ይኸው ፒዛ አኩርፎ ነው በእናትሽ። በችግር ጥብስ እያሳደኩ ልጄ ነው። ከትምህርት ቤት እንኳን መኪና ይዤ ውጭ ላይ ስጠብቀው እንዳያፍር ብዬ ማለት ነው። ከትምህርት ቤት መኪና ድረስ የሚያስገባው
ሰው ቀጠር ይለን ነበር። ያው ልጅ መሬት እንዳይነካው ዞ ባይ ነበር ማቆም የኔ ልጅ ይታይሽ እንግዲህ በዚህ እንደዚህ ያሳድገው እንዳጎጂብኝ እኔ። እሺ አውሪው እሱን። እሺ ኧረ ባሺ ኧረ ልጅሽ እንዴት እንዴ ያው ጎሽ ለልጇ ስትል ተወጋች አይደለ ነገሩ እነሱ ነው ይወጉኛል እንጂ بسم الله الرحمن الرحيم قل هو الله احد ቤተሰብ እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዋላ ፒስ